ሰላም ለእናንተ ይሁን ውድ ቤተሰቦቻችን። የታህሳስ 25 ቀን የሰዓቱን አንኳር ዘገባዎች አሰማለሁ። ስፍራሽ ደመላሽ ነኝ። 65 በመቶ የሚሆኑ ተቋማት ጉቦ በመቀበል ጉዳዮችን እንደሚፈጽሙ ተገለጸ። በመንግስትና በግል ዘርፍ ላይ ያለው የአገልግሎት አሰጣጥና ብልሹ አሰራር ዙሪያ ያሉ ችግሮችን ለመለየት የአዲስ አበባ ከተማ ንግድና ዘርፍ ማህበራት ምክር ቤት ባዘጋጀው የውይይት መድረክ ላይ ሙስና በተቋማት ምን ያክል ችግሮችን እያስከተለ እንደሆነ የገለጹት በዘርፉ ጥናትና ምርምር ያደረጉት አቶ ልዑል ሰገድ ግርማ ናቸው። በቅርቡ ዓለም ባንክ ያወጣው ሪፖርትን ዋቢ በማድረግም በኢትዮጵያ ከሚገኙ ተቋማት ውስጥ 65 በመቶ የሚሆኑት ጉቦ በመቀበል ጉዳዮችን እንደሚፈጽሙ ተናግረዋል። ይህም ሙስና ምን ያክል እንደተስፋፋ የሚያመላክት በመሆኑ ትኩረት ሊሰጠው እንደሚገባ በመግለጽ እስካሁን በሙስና መከላከል ዙሪያ ከፍተኛ ለውጥ የመጣ ቢሆንም ጥናቱ እንደሚያሳየው ገና ብዙ መሰራት እንዳለበት ነው ብለዋል። ሙስና እንዲባባስ ከሚያደርጉ ምክንያቶች መካከልም ግጭትና የፖለቲካ አለመረጋጋት ችግሮች መሆናቸውን ተናግረዋል። በልዩ የኢኮኖሚ ዞኖችና ፓርኮች ውስጥ ከ200 በላይ ባለሀብቶች ወደ ስራ መግባታቸው ተገለጸ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው ልዩ የኢኮኖሚ ዞኖችና ፓርኮች ውስጥ ከ200 በላይ ባለሀብቶች እንዳሉ አስታውቋል። እያንዳንዳቸው ከ1000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠራቸውን የተቋሙ ኮሚኒኬሽን መምሪያ ኃላፊ ጳውሎስ በለጠ ለአሃዱ ተናግረዋል። በእነዚህ ባለሀብቶች አማካኝነትም በአሁኑ ወቅት ከ80 ሺህ በላይ ዜጎች የስራ ዕድል እንደተፈጠረላቸው ገልጸዋል። በገና በዓል በርካታ የውጭ ሀገር ጎብኚዎች እንዲገኙ ለማድረግ እየተሰራበት መሆኑ ተገለጸ። የፊታችን ረቡዕ ማለትም ታህሳስ 29 ቀን 2018 ዓ.ም የሚከበረውን የገና ወይም የልደት በዓል ምክንያት በማድረግ ወደ ኢትዮጵያ የሚመጡ የውጭ ሀገር ጎብኚዎችን ቁጥር ለማሳደግ እየተሰራበት መሆኑን የቱሪዝም ሚኒስቴር ለአሃዱ አስታውቋል። የትኛውንም ሁነት እንደ ጥሩ አጋጣሚ በመጠቀም ቱሪዝሙን ለማሳደግ እንደሚሰራበት ያነሱት በሚኒስቴር መስሪያ ቤቱ የቱሪዝም ማስታወቂያ መሪ ስራ አስፈጻሚ አቶ ተሾመ ተክሉ ናቸው። ከነዚህ ውስጥ አንዱ የሆነውና ዘንድሮ የሚከበረውን የገና ወይም የልደት በዓልን አስመልክቶም የውጭ ሀገር ጎብኚዎች ወደ ኢትዮጵያ መጥተው እንዲጎበኙ ለማድረግ በስፋት እየተሰራበት እንደሚገኝ ገልጸዋል። ሱዳን በካርቱም የኃይል ማስተላለፊያ መስመር መልሶ ግንባታ ጀመረች። ሱዳን በጦርነት በተጎዳችው ካርቱም የኤሌክትሪክ ኃይልን ወደ ነበረበት ለመመለስ የኃይል ማስተላለፊያ መስመር መልሶ ግንባታ ስራ ጀምራለች። በዚህም 400 የተለያዩ ከፍተኛ አቅም ያላቸው ትራንስፎርመሮች መድረሳቸውን የሱዳን ኤሌክትሪክ ኩባንያ አስታውቋል። ባለሙያዎች የተበላሹ ትራንስፎርመሮችን በመተካትና አዳዲሶችን ለመትከል እየተንቀሳቀሱ ይገኛሉ። ባለስልጣናት እንዳሉት ጥረቱ የኤሌክትሪክ ኃይል ለማስፋፋት እና በጦርነቱ ምክንያት የተከሰተውን ሰፊ የኤሌክትሪክ መቆራረጥ ለመቀነስ ያለመ ነው። ዘገባው የቲአርቲ ነው። ትራምፕ ኢራን በተቃዋሚዎች ላይ ጥቃት መፈጸሟን እንድታቆም አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የጸጥታ ኃይሎች በተቃዋሚዎች ላይ የሚፈጽሙትን ጥቃት እንዲያቆሙ አስጠንቅቀዋል። ፕሬዝዳንቱ ተቃዋሚዎችን ለመርዳት ዝግጁ መሆናቸውንም አስታውቀዋል። ከፍተኛ የኢራን ባለስልጣን በበኩላቸው የአሜሪካ የኢራን የሀገር ውስጥ ጉዳዮች ላይ ጣልቃ መግባት በመላው መካከለኛው ምስራቅ አለመረጋጋት ያስከትላል ሲሉ አስጠንቅቀዋል። እስካሁን ድረስ ቢያንስ 7 ሰዎች በተቃውሞ ሰልፎች ዙሪያ በተፈጠረ ሁከት መገደላቸውም ተገልጿል። ዘገባው የሮይተርስ ነው። በተለይ የመንግስት ተቋማት ኃላፊዎች ደግሞ መረጃ ለመስጠት ፍቃደኛ ባለመሆናቸው መረጃ በሚከለክሉ ኃላፊዎች ላይ ተገቢው ቅጣት እንዲጣልባቸው የሚዲያ ባለሙያዎች እየጠየቁ ነው። ከሰሞኑም ይህን ችግር ለመቅረፍ ያግዛል በተባለው የመረጃ ነጻነት የአዋጅ ረቂቅ ላይ ውይይት የተካሄደ ሲሆን ረቂቁ ግን በርካታ ክፍተቶች ያሉበት በመሆኑ ሊሻሻሉ ይገባቸዋል የተባሉ ነጥቦች ላይ ሀሳብ ተሰጥቷቸዋል። የዛሬው ቲዮ መልከታችን በዚህ ጉዳይ ላይ ትኩረቱን ያደርጋል። ወደ በኋላ ላይ ትሰሙታላችሁ።
ሌላው ከዚህ በተጨማሪ በአጫጭር ዜናዎቻችን ከምንነግራችሁ መካከል ደግሞ ከሀገር ውስጥ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 1300 የሚሆኑ ዜጎች ወደ ሀገር ቤት መመለሱን ውጭ ጉዳይ ሚኒስቴር ተናግሯል። ከውጭ ምንጮች ካገኘናቸው ዜናዎች መካከል ደግሞ በኢራን ላይ ተጨማሪ ጥቃት ሊፈጸም እንደሚችል ትራምፕ ተናግረዋል። ሌላው በአጫጭር ዜናዎቻችን በተጨማሪ ደግሞ ኢትዮ ገበያ አንድ ለመንገድና ስፖርታዊ መረጃዎችን ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። የሙዚቃ ምርጫም ይኖረናል። ኢትዮ አምሻሹን እየመራው ሊዲያ ደሳለኛ አብራችሁ ቆይታ ማድረግ ይሆናል። ዋና አዘጋጁ የኔ አባሻን በላት፣ በቴክኒኩ ያብቃል ማና ያለ አድማጮች እናንተ ማብራችሁን ቆዩ። ቀዳሚ ወዳደረግነው ወደ ሀገር ውስጥ መረጃዎች ስናልፍ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 1300 የሚሆኑ ዜጎችን ወደ ሀገር ቤት መመለሱን የውጭ ጉዳይ ሚኒስቴር ተናግሯል። በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያን ዜጎችን ወደ ሀገር ለመመለስ እየተሰራ ቢገኝም አስቸጋሪ ሁኔታ እንዳለ እያወቁ የስራ እድል አለ በሚል የሚሄዱ ዜጎች እያጋጠሙት መሆኑን ውጭ ጉዳይ ሚኒስቴር ገልጿል። ሆኖም በህጋዊ መንገድም ሄደው ችግር የሚያጋጥማቸው ኢትዮጵያውያን መብት ለማስጠበቅ ቆንስላና ኤምባሲ ትኩረት ሰጥተው እንዲከታተሉ ቋሚ የስራ መመሪያ ተሰጥቷል ተብሏል። ኢትዮጵያውያኑ ክብርና መብት ተጠብቀው እንዲቆዩ ከሚስዮን መሪዎች በተጨማሪ ይህንን ጉዳይ ብቻ እንዲከታተሉ ዲፕሎማቶች መመደባቸውን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ከማይናማር በተጨማሪ በሳውዲ አረቢያ በአስቸጋሪ ሁኔታው ነበሩ የተባሉ 26000 ዜጎችን በ5 ወራት ውስጥ ማስመለሱን ሚኒስተሩ ተናግረዋል። ለስራ የተጓዙ ኢትዮጵያውያን ከአንድ የስራ ቦታ ወደ ሌላ የስራ ቦታ ለመለወጥ ወይም ወደ ሀገር ለመመለስ እንዲሁም የካሳ ክፍያ